ሽመና የተፈጠረው ከዚሁ ከዶርዜ ነው እና የራሱ የሆነ ትርጉም አለው። ጥቁር፣ ቢጫ፣ ቀይ። ጥቁሩ ማንነታችን መግለጫ ነው። ቀዩ ደም ነው። ቢጫው ደግሞ ተስፋ ማለት ነው። ይሄን ልብስ የምንጠቀመው ለባህላዊ ቀንና ለስፔሻል ኦኬዥን ነው። ሰላም ጋይስ፣ አሁን የምገኘው እንግዲህ ዶርዜ ቪሌጅ ነው ከወንድማችን መኮንን ጋር። ብዙዎቻችሁ ታውቁት ይሆናል። ወንድሜ ዝግጁ ነን? አሁን ያሳየናል በደንብ አድርጎ። እንኳን ደህና መጣችሁ ወደ ጋሞ ዞን፣ ወደ እርጥባ መንደር፣ ወደ ሃይዞ ዶርዜ ኮሚኒቲ ቪሌጅ። እንግዲህ ውድ እናቶቻችን እናንተን ለመቀበል ነው በእርጥብ ሳር የወጡት። እርጥቡ ሳር ደግሞ ሰላምን፣ ፍቅርን መግለጫ ነው ላለው ለኢትዮጵያ ብቻ ሳይሆን ለሙሉ ዓለማት ማለት ነው። አሁንም ሰሩ እያለን ነው። ከዚህ ቀጥሎ ደግሞ አንድ ባህላዊ ቤት እንገባና እናቶቻችን አቀባበል ድጋሜ ያረጋሉ። ከዛ ገለጻውን እንቀጥላለን፣ እንጀምራለን። እዚህ ቀጥሎ እንግዲህ የዶርዜን ባህላዊ ልብስ ትለብሳላችሁ። ሴቶችም ካሉ ደግሞ ለብሶ ነው ዘንጦ አጊጦ የሚመለሱት። ኤለማይዛ ግዳ ማይዛ ወይ በቃ እንደዚህ ነው። ጎንዳልችን ጋሻ ውስጥ ጋሻ ውስጥ ሰሮን ያዘ አይደለም